በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑለ ባሕርይ እግዚአብሔር በኀበ ስቦ በረድኤት አቅርቦ በመንፈስ ቅዱስ መግቦ ከዚህ ዕለት ከዚህ ሰዓት ያደረሳችሁ ኦርቶዶክሳውያን ምእመናን በልዑል እግዚአብሔር ስም እንደምን ዋላችሁ? በአንድነቱ ምንታዊ በሦስትነቱ ርባኤ የሌለበት ልዑለ ባሕርይ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው መኃልየ ምዕራፍ 2 ቁጥር 1 ላይ አነ ጽጌ ገዳም እኔ የምድረ በዳ አበባ ነኝ በሚለው ኃይለ ቃል እንማማራለን። የሊቃውንት አምላክ የቅዱስ ቄርሎስ የቅዱስ ዮሐንስ አፈወርቅ አምላክ የምስጢር ባለቤት ምስጢሩን ይግለጽልን። አነ ጽጌ ገዳም እኔ የምድረ በዳ አበባ ነኝ። ጠቢቡ ሰሎሞን መኃልይ በተባለ አንቀጹ መዝሙረ መዝሙራት ከመዝሙሩ ሁሉ በሚበልጥ መዝሙሩ ከጸሎት ሁሉ በሚበልጥ ጸሎቱ ሲያስተምረን እኔ የምድረ በዳ አበባ ነኝ ብሏል። ይህ ቃል መሰረታዊ ነገሮቹ በቤተ ክርስቲያንና በእመቤታችን የሚተረጎም ምእመንን እመቤታችንን ቤተ እስራኤልን የሚያይ ነው። በአሁን የምንይዘው የምንማማረው ስለ እመቤታችን የተነገረውን ክፍል ብቻ ነው። እናም ነቢዩ በመዝሙሩ ላይ በመኃልዩ ላይ በምሳሌው ቃል ላይ ሲያስቀምጥ እመቤታችንን በምድረ በዳ አሱፍ አበባ እየመሰለ ይናገራታል። በተለይም ዛሬ ቅድስት ቤተክርስቲያናችን በሊባኖስ ተራራና በጫካው መካከል መወለዷን የምንታስብበት የምትናገርበት ዕለት ነውና ይህ ነገር እንደ እንግዳ የደረሰ እንደ ውሃ የፈሰሰ ያይደለ እመቤታችን በሶስቱ ዓለማት ትነገራለች። ሶስቱ ዓለማት የሚባሉት ዓለመ ሰብ አሁን ያለንበት፣ ዓለመ ገነት፣ ዓለመ ነፍሳት፣ ዓለመ መንግሥተ ሰማያት በሶስቱ ዓለማት ስትነገር ስትወደስ ስትቀደስ የምትኖር ናትና እንዲህ ባጭር ሐሳብና ጊዜ መገለጽ ባይችልም እንደ አእምሯችን ውሱንነት እንደ ዕውቀታችን እጸጽ በጥቂቱ እየገለጽነው ምን ሄደው ነው ማለት ነው። ሰሎሞን በመኃልዩ የምድረ በዳ አበባ ነኝ። የምድረ በዳ አበባ በምድረ በዳ እሾሁ ጫካው እንዲሁ የመሳሰሉ ነገሮች አሉበት። አልፎ አልፎም ጥዑም ያላቸው ጣዕም ያላቸው መዓዛቸው ለአፍንጫ የሚስማሙ ለነፍስም ደስ የሚያሰኙ እጽዋት አሉ። በዚያው አንጻር በዚህ ዓለም ምድረ በዳ መካከል የተገኘች የቅድስና የጽና አበባ ናትና በዚያ ምሳሌነት ነው የሚያስቀምጣት። እመቤታችን ማናት የሚለውን እንዴት መጣች? አሁን ልደቷ ነው። ታሪክ አለ። እመቤታችን የተወለደችበት ሁኔታዊ ታሪክ አለ። እንዴት የሚለውን ለመድረስ እመቤታችን ቅድመ ዓለምም ድህረ ዓለምም ስትነገር ኖራለች። ቅድመ ዓለም በህሊና ሥላሴ ነው። ድህረ ዓለም በህሊና ሥላሴም በህሊና ፍጡራንም ነው። ቅድመ ዓለም ብለን የምንናገረው እርሷ ብቻ ያይደለች ፍጥረታት ሁሉ በእግዚአብሔር ህሊና ይኖሩ የነበሩ ናቸው። ሆኖም ግን ፍጥረት ወይም ደግሞ የሰው ልጅ ዓለም ተብሎ የተነገረው የሰው ልጅ እንደሚበድልና ለበደሉ መድኃኒት እንዳለው በህሊና እግዚአብሔር የተከናወነ ነው። ቅዱስ ጳውሎስ ጥበቢሁ ለእግዚአብሔር እንተ ብዙኅ ኅበሪሃ ዘሠርዓም ቅድመ ዓለም ወፈጽማ በኢየሱስ ክርስቶስ የእግዚአብሔር ጥበቡ ቅድመ ዓለም የነበረች በክርስቶስ የሰራት ብሎ ስጋዌን ይናገራል። ነገረ ስጋዌ ትምህርተ ስጋዌ የአምላክ ሰው መሆን ነገር ቅድመ ዓለም የነበረ ተብሏል። የርሱ ነገር ቅድመ ዓለም የነበረ ከተባለ ርሱ ለተወለደው በስጋ ለመጣው እንዲህ ከተባለለት ለእናቱም የተነገረ ሐሳብ ነው ማለት ነው ምስጢርነቱ። ታዲያ በልቡናው ይታሰብ የነበረውን በባሕርዩ ክብሩ በባሕርዩ አይቀርምና ክብሩ በባሕርዩ እንዳይቀር አውቆ ዓለምን ሲፈጥር አንዱ የዓለም የትንቢት ወይም የመፈጠር መሰረት ወይም ደግሞ በመፈጠሩ በፍጥረት ሂደት ውስጥ በምስጢርና በምሳሌነት ስትነገር ስትያዝ ነው የመጣችው። ዛሬ ልደቷን ለመናገር እንዲሁ የመጣ እንዲሁ የደረሰ አይደለም። ሲገባን እንዲረዳን አድርጎ አስቀድሞ ዲዛይኑን
ምሳሌውን እያስቀመጠ እያስረዳ እየገለጸ ይመጣ ነበረ። ሕያውን ዋናውን አካል ለማስቀመጥ ሰፋፊ ዲዛይኖችን ወይም ደግሞ ዋዜማዎችን ያስቀምጥ ነበረ። ለእመቤታችን ልደት የሚሆኑ ዋዜማዎች ነበሩ። ለአምላክ ሰው መሆን ዋዜማዎች ነበሩ። ሕያው አካል እስኪሆን ድረስ እስኪከናወን ድረስ ማለት ነው። እናም እመቤታችን በሁለቱ መጻሕፍት ተነግራለች። ሁለቱ መጻሕፍት የተባሉት አንደኛው የሥነ ፍጥረት መጽሐፍነት ነው። ሁለተኛው የብሉያት የሐዲሳት መጽሐፍነት ነው። በተለይም በብሉይ መጽሐፍነት ነው እሷ ባልኖረችበት ዘመን የተጻፈውን። በሥነ ፍጥረት መጽሐፍነትም መወለዷንም መምጣቷንም ከሰው ልጆች ጎን ለጎን እየተያያዘች እየተነገረች ሰንሰለቱ እየተመሰጠረ ነው የመጣው። በዕለተ እሑድም ሲፈጥር እመቤታችን በምሳሌ ነበረች። በዕለተ ሰኑይ ሲፈጥር እመቤታችን በምሳሌ ነበረች። በዕለተ ረቡዕ ሲፈጥር እመቤታችን በምሳሌ ነበረች። እንዲህ በመሳሰለው እስከ ዕለተ ዓርብ ድረስ ባሉ ፍጥረታት እመቤታችን በምሳሌ ነበረች። በዕለተ ዓርብም አዳም ሲፈጠር እመቤታችን ነበረች። ማለትም አዳም ከእህቱ ምድር ለሚገኘው ለመወለዱ ለመገኘቱ እመቤታችን በእህቱ እንግላ ለመውለዷ ምሳሌ ነበረች። ከዚያም በኋላ በሳምንቱ እንኳ ሔዋን ስትመጣ ሁለት ነገር ይዛ ነው የመጣችው። አንደኛው በሥላሴ አንደበት የተነገረው ንግበር ሎቱ ቢጸ ዘትረዶ የምትረዳው ባለንጀራ ረዳት እንፍጠርለት የሚል ቃል ሲሆን፣ ሁለተኛው ደግሞ ከአዳም አካል ሳይጎለው አካል ሳያንሰው ሔዋንን ማስገኘቱ ወይም ደግሞ ከአዳም ጎን አንድ አጥንት ወስደው ሔዋንን መፍጠራቸው ነበረ። ያ ነገረ ሥጋዌን ነገረ ማርያምን የተሸከመ የያዘ ቃል ነበረ። በመጀመሪያ የምትመቸው ረዳት እንፍጠርለት የተባለው ስለ እመቤታችን ረዳትነት ነው። ስለ ዓለሙ ቤዛ ሁና ወይም ደግሞ ዳግማዊት ሔዋን ሁና ዳግምነቷ ገነት ለነበረችዋ ንጽሕት ሔዋን ዳግም ሁና የምትገለጽናትና ያንን ያሳይ ነበረ ማለት ነው። በአንጻሩም ደግሞ የአዳምም ሕይወት እንዲሁ አካል ሳይጎለው እንዳስገኘ አካል ሳይጎላት ለምታስገኘው ለእመቤታችን ምሳሌ ማሳያ ነበረ። እንዲህ እየቀጠለ ሂዶ ከዚያም በኋላ የሰው ልጆች በፍዳ እና በሞተ ሥጋ በሞተ ነፍስ ሲፈረድባቸው የባሕሪ ጉስቁልና ሲያገኛቸው ባሕሪ የሚነጻው በባሕሪ ነውና በባሕሪ ንጹሕ የሆነ አካልን ይሹ ነበረ። ለዚያም መሰረቷ እመቤታችን ነበረችና በተስፋ ምሳሌነት በተስፋ ምስጢርነት በተስፋ ትንቢትነት እየተራቀቀች ከአበው ወደ አበው ከነቢያት ወደ ነቢያት ከምሳሌ ወደ ምሳሌ ከትንቢት ወደ ትንቢት እየፈለሰች እየተወጣጣች እየተረማመደች ትጓዝ ነበረ። ነቢዩ ዳዊት በመዝሙር 86 ቁጥር 1 ላይ እንደተናገረው መሰረታቲያ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራራዎች ላይ ናቸው ብሏል። የተቀደሱ ተራራዎች የተባሉ ከአዳም ጀምሮ እስከ ሐና ኢያቄም ድረስ ያሉት አበው ናቸው። እንዲህም የተባሉት አብርሃም፣ ይስሐቅ፣ ያዕቆብም ጭምርም ናቸው። ለምን የተቀደሱ ተራራዎች ይላቸዋል? የእመቤታችን ዘርሐ ሐረግ ፍሰት፣ የትንቢት ታሪኳ፣ የምሳሌ ታሪኳ፣ የልደት ሐረግ ታሪኳ እንዴት እየተከታተለ እንዴት እየተያያዘ እንደመጣ የሚያሳየን ነበረ። ታዲያ አበው ሁሉ ነቅተው ተግተው ይፈልጓት ነበረ። ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ይትኬ መድኃኒት እንታሰስዋ ወድዋ ነቢያት ለተነበዩ በእንተ ክብርነ፣ ስለ ክብራችን የተናገሩ ነቢያት የፈለጓት መድኃኒት ይችናት ብሎ እንደተናገረ ስለ እኛ መዳን ይፈልጓት ይሿት ነበረ። ምክንያቱም ንጹሕ ቃለ እግዚአብሔር የሚጻፍባት ንጽሕት ብራና፣ ንጹሕ መሥዋዕት የሚበቅልባት ንጽሕት ምድር፣ ንጹሕ ብርሃን የሚሳለባት ንጽሕት ሰማይ ትሻ ነበረ። ማለትም ፀሐይ፣ ጨረቃ፣ ከዋክብት ቢወጡ በዚህ ዓለም ህዋ፣ በዚህ ዓለም ሰማይ፣ በዚህ ዓለም ጠፈር ላይ ነው። ፀሐይ ጽድቅ ክርስቶስ የሚወጣባት ደግሞ አዲስ ሰማይ ታስፈልገው ነበረ። በዚህ ዓለም ያለው ቃል ዝሩ ቃል ቢጻፈው ባለው ብራና ላይ ነው። አካላዊ ቃል ግን ከእርሷ በነሳው ሥጋ ከእርሷ በነሳው ነፍስ በሥጋው ለሥጋችን በነፍሱ ለነፍሳችን ይክስ ዘንድ የነሳውን ከእሷ ገንዘብ ያደርግ ዘንድ ንጽሕት እርሷ ገንዘብ የሚያደርጋት ናትና እንዲህ አስቀድሞ በነቢያት ምስጢርነት ምሳሌነት ያሳያት ነበረ። ከዚያም ከጊዜ ወደ ጊዜ እየተፋለሰች ትመጣ ነበረና ይህም እንደሚታወቀው የአዳም ሕሊና በደለኛ ሕሊና አይደለም ይላሉ ሊቃውንት። ምን ማለት ነው? አዳም ልብላ ብሎ የተመኘበት ሔዋን ልብላ ብላ የተመኘችበት ዕፀ በለስን የበሉበት ያ ጊዜ ነበረ። በዚያ ሕሊና ውስጥ ግን የአዳም ሕሊና መመለስ
መራራት፣ ማልቀስ፣ ማዘን የሻበት ህሊናው የእመቤታችን ህሊና ምሳሌ ነው። ያ የርኅራኄ የመመለስ አምልኮትን የመሻት ህሊናው በባህሪው ያለች የእመቤታችን የህሊናዋ ምሳሌ ነው እያሉ ሊቃውንት ያራቅቃሉ። ታዲያ ከጊዜ ወደ ጊዜ የምትገለጽበት በብዙ መንገድ ነበረ። ከኖህ ሲደርስ በመርከብ የሚገልጻት ጊዜ ነበረ። በርግብ የሚገልጻት ጊዜ ነበረ። በቀስተ ደመና የሚገልጻት ጊዜ ነበረ። እንዲህ ከአብርሃም ሲደርስ በድንኳን የሚገልጻት ጊዜ ነበረ። ከዚያም በዕፀ ሳቤቅ የሚገልጻት ጊዜ ነበረ። ከዚያም ሲደርስ በነ ያዕቆብ ሲደርስ በመሰላል የሚገልጻት ጊዜ ነበረ። ጠቅላላ በአበው በነ ይስሐቅ በጉድጓድ በውሃ ያላት ጉድጓድ የምትገለጽ ነበረች፣ ይገልጻት ነበረ። እንዲህ እየገለጻት ይጓዝ ነበረ። በኋላም ሕገ ልቡን አልፎ ሕገ ኦሪት ሲመጣም በብዙ ምሳሌና ትንቢት ትገለጽ ነበረ። ምሳሌዎቿም በነበልባልና በሐመልማል ባለው ምስጢር ውስጥ ሐመልማል ሁና ትገለጽ ነበረ። በሙሴ ውስጥ በጽላቱ ትገለጽ ነበረ። ወደብተራ ስም ተነበረት በገዳም በደብተራ የምስክሩ ድንኳን 40 ዘመን በምድረ በዳ እየተጓዘች ትሄድ የነበረው የታቦተ ጽዮን የድንኳኑ ወይም ደግሞ የቤተ መቅደሱ ቅድስተ ቅዱሳን ሁሉ ምሳሌዋ እየሆነ ይመጣ ነበረ። ምሳሌዋ ምስጢሯ እየሆነ ይነገር ነበረ። በማዕጠንተ ወርቁ የተገለጸችበት ጊዜ አለ። በተቀዋመ ወርቁ የተገለጸችበት ጊዜ አለ። በበትረ አሮን የተገለጸችበት ጊዜ አለ። በታቦቱ የተገለጸችበት ጊዜ አለ። በጽላት የተገለጸችበት ጊዜ አለ። ብቻ ምን ይባላል? ቤተ መቅደስ በነበረው ሁሉ በምሳሌዎች ሁሉ ትገባ ነበር። እግዚአብሔር በተመሰለበት ምስጢር ውስጥ ገብታ ታሳየው ነበር። ማለትም ስጋዊ በተነገረበት አንቀጽ ውስጥ ትገባ ነበር። ስጋዊ ባለበት የትንቢትና የምሳሌ ምስጢሮች ሁሉ እመቤታችን የሌለችበት አንቀጽ የለም። በሁሉ መንገዶች በኅብረ ብዙ ትነገር ነበረ። ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ በብዙ ነገር በብዙ መፈልት አይዳ እግዚአብሔር ለአበዊነ እግዚአብሔር ለአባቶቻችን በብዙ ነገርና ምሳሌ ተናገረ እንዳለ ሰው መሆኑን በብዙ ምሳሌ ሲናገር ከማን እንደሚሆንም የሚሆንበትን ምስጢር እያስረዳ እያራቀቀ እየገለጸ ነበር የመጣው። እናም መድኃኔ ዓለም ክርስቶስ ሰው ከመሆኑ አስቀድሞ ሰው የሚሆንባት እናቱ ናትና እርሷም በዚህ መንገድ ትመጣ ነበር። በኋላም የመጡ አበው ከነሙሴ እየተቀበሉ ይህንን የመሰለ ሐሳብና ምስጢር ያመላልሱ ነበር። ነቢየ እግዚአብሔር ኢያሱም በሐውልት የሚገልጽባት ጊዜ አለ። የስምምነት ተራራ አድርጎ የሚገልጻት ጊዜ አለ። መሐላ የሚፈጽምባት ጊዜ አለ። ከዚያም በኋላ የተቀበሉ አበው እንደዚሁ እየቀጠሉ ሲሄዱ በደመናው እየተገለጸች እንደዚሁ በሰረገላው እየተመሰለች እነ ጌዴዎንም በጸምር በጠል ባለው ምስጢር ውስጥ እየገለጿት ንጽሕት ጸምር እያሏት ንጹሕ ግምጃ ንጽሕት ጸምር ተብላ በመጽሐፈ መሳፍንት ምዕራፍ 6 ከቁጥር 35 ጀምሮ እንደተጻፈው ማለት ነው እየተመሰለች ትመጣ ነበረ። በትንቢትም እንደዚሁ አንዱ ድንግል በድንግልና ጸንሳ ተወልዳለች የሚልበት ጊዜ አለ። አንዱ ደግሞ እግዚአብሔር በሴም ድንኳን ያድራል የሚልበት ጊዜ አለ። አንዱ ደግሞ እንደዚሁ ከቤተልሔም ምንጭ ውሃ ማን ባመጣልኝ ብሎ የሚመችበት ጊዜ አለ፣ የሚናገርበት ጊዜ አለ። አንዱ እንዲሁ ቤተልሔምን የንጉሱ ሀገር እነሆ ፈታቶኝም ንጉስ ይመጣብሻል ይወጣብሻል የሚናገርበት ጊዜ አለ። ብቻ በብዙ ኅብረ ትንቢትና ምሳሌ ተገልጻለች። ነቢዩ ኢሳይያስም በምዕራፍ 11 ቁጥር 1 ጀምሮ ተወጽእ በትር እምስሮ እሴይ ከእሴይ በትር ትወጣለች ብሎ እንደተናገረ ለደከመው ምርኩዝ የሆነች ለደከመው ዓለም ማረፊያ ምርኩዝ የሆነች በእውነት የአሮን በትር በተገለጸችበት ምስጢርነት የተገለጸች አማናዊት በትር የሃይማኖት በትር የምትወጣበት ምስጢር ነውና እንዲህ እያደረጉ ለ5500 ዘመናት ያህል አበው ነቢያት ትንቢትና ምሳሌ አስቀምጧል። ካዲያ ይሄ ቀን ሲደርስ አምባ ይፈርስ እንደሚባለው ቀኑ ሲደርስ ነው አማናዊት መሶበ ወርቅ፣ አማናዊት ማዕጠንተ ወርቅ፣ አማናዊት በትረ አሮን፣ አማናዊት መቅደስ እንተባቴ ተከነ እግዚአብሔር ቃል ቅዱስ የራቅሊስ እግዚአብሔር ቃል የተካነባት መቅደሱ እንዲላት አማናዊት የሆነች እመቤታችን ወደዚህ ምድር እንድትመጣ ሆኗል። በቀድሞ መሶበ ወርቅ መና በልተውበታል አእላፈ እስራኤል፣ ግን ተርበውበታል። በቀድሞ ማዕጠንተ ወርቅ አጥነውበታል፣ ስሬት አምጥተውበታል። ማለትም መንፈሰ ረድኤትን አሰጥተውበታል። መንፈሰ ልደትን ግን አላሰጡበትም። በቀድሞ ቤተ መቅደስ እግዚአብሔር በረድኤት
በነቢያቱ እያደረ በሊቃነ ካህናቱ እያደረ ብዙ ጉዳይ ይገልጽበት ነበረ። አማናዊት ቤተ መቅደስ ግን የኩነት መቅደሱ ናት። የኩነት መቅደሱ ትመጣ ዘንድ ምሳሌው እንደተነገረ አማናዊት ትመጣ ዘንድ ግድ አለው። ዋዜማው እንደተነገረ አይነቱ ይሆን ዘንድ ግድ አለው። ታዲያ ወደ አይነታው ሲደርስ መድኃኔ ዓለም ክርስቶስ እናቱ ትሆን ዘንድ ይሻ ነበረና እመቤታችን እናቷ ቅድስት ሐና ናት፣ አባቷ ቅዱስ ኢያቄም ነው። ሁለቱ ደጋግ አባቶች ናቸው። እናቷ ከቤተ ክህነት ናት፣ አባቷ ከቤተ መንግሥት ነው። መድኃኔ ዓለም ክርስቶስን ክርስቶስ ክህነት ከምስፍና ክህነቱ ዘላለማዊ የባህሪ ክህነቱ ለአሮንና ለነገዶቹ ለሌዊና ለዘሮቹ በነገድ በዘር የሰጠው ክህነት የባህሪ ክህነቱ የራሱ እንደሆነ ለመናገር ይጠፍ ምስፍና ወምልክና ማባሩ ለይሁዳ ከይሁዳ ነገድ መንግስት አይጠፋም ብሎ ለይሁዳ ነገድ እንደተናገረ እንደዚሁም ሁሉ መንግስተ ዳዊትን ክህነተ አሮንን ገንዘቡ እንደሆኑ ለመናገር ከአሮን ወገንም ከሌዊ ወገንም እንዲህ ሰው ሊሆን እናቱን ከአንድ ወገን አባቱ ከአንድ ወገን ማለትም እናቷን ከአንድ ወገን አባቷ ከአንድ ወገን አደረገ ማለት ነው። መድኃኔ ዓለም ክርስቶስ በምድር አባት በሰማይ እናት የሌለው ቅድመ አያት ግን ተነግሮለታል። አያት እናትም አባትም አያት ተነግሮለታል። ኢያቄም አያቱ ነው በምድር ሐናም አያቱ ናት በምድር ባለው ልደቱ ማለት ነው፣ ለምድራዊ ልደቱ። ታዲያ እመቤታችን ቅድስት ድንግል ማርያም ከመጸነሷና ከመወለዱ አስቀድሞ እኒህ ደጋግ አባቶች በታሪካችን እንደሚታወቀው በነገረ ማርያም ላይ እንደሚታወቀው መልተው ሰፍተው ታሪካቸው ጎልቶ ይነገርላቸዋል። መካኖች ነበሩ፣ ከዚያ በፊት ባለጸጎች ነበሩ። ነገር ግን ከነሱ ጊዜ እየደረሰ ሲሄድ ሀብቱም ንብረቱን እያለቀ ሂዷል። በጸጋ ድህነትን ተቀብለው ይኖሩ ነበሩ። ይመኙ የነበሩት ግን ልጅ መውለድ ልጅ ማግኘት ይሹ ነበረ። በእርግጥ ልጅ ይመኙ ነበረ የሚለውን የአበው ሁሉ ተስፋ የሚከናወንበት ልጅ በዚያች በኩል የሚያልፈውን ምስጢር እግዚአብሔር በእነሱ የሚያደርገውን ይሹ ነበረ ማለት ነው። እናም ፈቃድ ሆነና ጊዜውም ስለደረሰ በእግዚአብሔር ፈቃድ ራእይ አይተው ሐምሌ 1 ቀን ሱባዔ ጀምረው ነሐሴ በሙሉ ሲያዩ የሰነበቱትን ሲጾሙ የሰነበቱትን እንደገና ደግሞ ነሐሴ በገባ በሰባተኛው ቀን የእመቤታችን ጽንሰት ተከናውኗል። ከዚያም ከጽንሰት በኋላ ከ9ኛው ወር በኋላ እመቤታችን ተወልዳለች ማለት ነው። ይሄ ታሪኩ ይሄ እያንዳንዱ ያለው የእመቤታችን ጉዳይ የምድረ በዳ አበባ ናት ያለው ነቢዩ አስቀድሞ በምድረ በዳ ያለች በዓለም ምድረ በዳነት መካከል የተገለጸች በዓለም ጣዕም በሌለው መካከል የመጣች መሆኗን ሲያሳየን እነዚህ ምስጢራት አሉ። በምድረ በዳ አስቀድሞ አቤሜሌክ ለሕሙማን የምንቀባው ቆጽለ በለስ ቆርጣ አምጣ ተብሎ ቢላክ ከመንገድ ሲመጣ ዋዕይ ሲጸናበት ዋዕዩን ለማሳለፍ ከዛፍ ስር ተጠግቷል። ከዛፉ ስር ሲጠጋ በዚያች ዛፍ ስር ጥቂት አርፎ ተነስቶ ለ66 ዘመን ተኝቶ ተነስቷል። ያ ተጠልሎበታል። ይህንን የመሰለ ታሪክ በብዙ አበው ላይ አለ። በሐመልማል ውስጥ ሙሴ እንዳያት እመቤታችንም ያ ምሳሌዋ ይከናወን ይፈጸም ዘንድ በሐመልማልና በጫካው መካከል ተወልዳለች። አንድም የመናንያን መሰረት ስለሆነች የዚህን ዓለም ጣዕምና ተሳትፎ የሌላት መሆኗን ለማስረዳት እንዲህም ከዚህ ዓለም አፋ ወጥታ ተወልዳለች። በጊዜው በልደቷ ወራት እመቤታችን በማኅፀነ ሐና ሳለች ታምር ታደርግ ነበረ፣ ሙት ታስነሳ ነበረ፣ ድውይ ትፈውስ ነበረ። በዚህም ምክንያት አይሁድ ሳይርቅ በቅርቡ ሳይደርቅ በርጥቡ እንደሚባል ሳትርቅ በቅርቡ ማጥፋት ይሹ ነበረ። አንዱ ያ ምሳሌ ያ ግፊት ሆኖ ወደ ሊባኖስ ተራራ ሂዳ እመቤታችን ልደቷ ተከናውኗል። እናም በሊባኖስ ተራራ እመቤታችን በመወለዷ አእላፍ መላእክት ዝማሬ አቅርቧል። ተወልደት ዮም በምድረ ይሁዳ፣ ቅዱስ ያሬድም በይሁዳ ምድር እነሆ እመቤታችን ተወለደች እንዳለ ነቢዩም መኃልየ ምዕራፍ 4 ቁጥር 7 ጀምሮ ንኢም ሊባኖስ መራት ንኢም ሊባኖስ ሙሽራዬ ሆይ ከሊባኖስ ነይ ከሊባኖስ ነይ ነይ ወደዚህ ብሎ እንደተናገረ ከሊባኖስ ተራራ ወደዚህ ምድር እንድትመጣ የመናንያን መሰረት እንድትሆን መድኃኔ ዓለም ክርስቶስ ሲወለድም በቤት አለመወለዱን በጎል ተጥሎ በጨርቅ ተጠቅልሎ ለሚታየው
ፊት አውራሪ ቀዳጅ ሆና መንገድ አሳይ ሆና የመጣች ናት። ወይም ደግሞ አዳም ከገነት ምድር ተሰዶ ነበረ፣ ሔዋንም ከገነት ምድር ተሰዳ ነበረ። ዳግማዊት ሔዋን እመቤታችንም ከሞቀ ቤቷ ከደመቀ አኗኗሯ ቅድስት ሐና ተሰዳ እንድትወለድ ሆናለች። ስለዚህ ስደትን በስደት ካሳ ቤዛ ያደርግ ዘንድ እንዲህ ያከናወነው ምስጢር የተከናወነባት ናት እመቤታችን ማለት ነው። ታዲያ በምድረ ይሁዳ በሊባኖስ ተራራ ሙሽሪት እመቤታችን ልደቷ የተከናወነበት የተወለደችበት ዕለት ነው። ስትወለድም ኢያቄም ሐና በመላእክት ዝማሬ እየታጀቡ የእመቤታችን ወደዚህ ምድር ያ ሁሉ ተስፋ የተከናወነባት ያ ሁሉ ትንቢት ያ ሁሉ ምሳሌ ያ ሁሉ ንግግር ያ ሁሉ ያበው ጥበቃ የተከናወነባት እመቤታችን ወደዚህ ምድር መጣች። እዚህ ላይም አንዱ ትልቁ ምስጢር ተጀመረ፣ የዓለም ድነት መሰረት ማለት ነው። ለዚህ ነው ሊቃውንት ደራሲያን መሰረተ ሕይወት ማርያም ወጥንተ መድኃኒት የድነት ጥንት የሕይወት መሰረት እያሉ የሚናገሩላት። ለምን ከተባለ ቅድስት እመቤታችን ከአብራከ ኢያቄም ከማኅፀነ ሐና ስትከፈል ከዚያ አስቀድመው የነበሩ የሰው ልጆች ሁሉ ኃጢአት ባህሪያዊት ሆና በባህሪ ዘልቃ ሰው በመሆናቸው ምክንያት ኃጢአት ወደ ባህሪያቸው ዘልቃ ታልፍ ነበረ። እመቤታችን ላይ ሲደርስ ግን የዓለም ድነት መሰረት ጀመረባት ወይም ተወጠነ ማለት ነው። ከአብራከ ኢያቄም ከማኅፀነ ሐና በተከፍሎ ንጽሕት ዘር አለፈች እንጂ ነውር ነቀፋ ያለባት እንተ በደል ያገኛት ዘር አላለፈችም ነበረ። ታዲያም ንጽሕት እመቤታችን ወደዚህ ምድር የመጣችው የዓለም ሰዎች ባህሪ ውርሳዊ ጠባይ ኃጢአት ያለባትን አልመጣችም። ከዓለም ተሳትፋ የመጣችው 4 ባህርያተ ሥጋን 5ኛ ባህሪ ነፍስ ያላት ፍጹም ሰው የሆነች ፍጹም ሰው ናት። እንዲሁና ወደዚህ ምድር መጥታለች እንጂ ከዓለም ጥንተ በደል የውርስ ኃጢአት ተሳትፎ የሌለባትና መጥታለች። ለዚህ ነው ሊቃውንቱ እምጽቡር ጽሩ የገብራ ድንግል በህሊናሃ ወድንግል በሥጋሃ ቅዱስ ቴዎዶጦስ በሃይማኖተ አበው ምዕራፍ 53 ቁጥር 22 ጀምሮ ሲናገር ከጭቃ ካፈር ንጹሕ አድርጎ ፈጠራት ይላል። ጽሩ የገብራ ንጹሕ አድርጎ ፈጠራት። ስለዚህ ከሐና ከኢያቄም በኋላ ያሉ የሰው ልጆች እያንዳንዳቸው ዘራዊ በሆነ ውርሳዊ በሆነ በደል ነበሩ። እመቤታችን ግን ከዚህ ንጽሕት ናት። ነገር ግን የዓለሙን ሁሉ በመጸነሷ ምክንያት አላስወገደችውም። ከርሷ ተወገደ። የዓለሙ ጥንተ በደል የውርስ ኃጢአት ግን አልተወገደም ነበረ። በኋላ ከርሷ የሚጸነሰው አካላዊ ቃል ደግሞ እንበለ ዘር ሲጸነስ ደግሞ በዓለም ያለው በጽንስ ያለፍ የነበረው ደግሞ ተወግዷል። እመቤታችን ግን ከማኅፀነ ሐና ከአብራከ ኢያቄም ከማኅፀነ ሐና ስትከፈል ንጽሕት ዘር ንጽሕት ደም ስትከፈል ንጽሕት ሁና ነው። ንጽሕት ናት። የመንፈስ ቅዱስ ሥራው የመንፈስ ቅዱስ ግብሩ እንዲህ አድርጓል። ቅዱስ የራቅሊስ በሃይማኖተ አበው ምዕራፍ 3048 ቁጥር 31 ጀምሮ እንደተናገራት ንጽሕት እያለ ይናገራታል። የነጻች መቅደሱ እያለ ይናገራታል። ከንጹሕ የፈጠራት ሌሎችም አበው ሊቃውንት በሃይማኖተ አበው እነ ቅዱስ ያዕቆብ ዘስሩግ በንጽሕናሽ ምክንያት የመንፈስ ቅዱስ ማደሪያ የሆንሽ መንፈስ ቅዱስ ያድር ይሌኪ በንጽሕና ወኃይለ ሉል ይጸልለኪ በፍስሐ ወለብሰ አልባሰ በከርስኪ ንጽሕት በንጽሕት ማኅፀንሽ ሥጋን የተዋሃደ ንጽሕት እያሉ ይገልጻታል። ከዚያ አስቀድሞ ለዚህ መሆኑ ይናገር ነበረ። ሙሴን የምትረግጣት ደብረ ሲና ንጽሕት ናትና ቅድስት ናትና ጫማህን አውልቅ ብሎታል። ምን ማለት ነው ሲባል ዓለም በአዳም ምክንያት መሬት በአንተ የተነሳ የተረገመች ትሁን ካለው በኋላ ለሙሴ ግን የነገረው ምንድን ነበር ያለው? የምትረግጣት ደብረ ሲና ቅድስት ናትና ብሎታል። አንጻራዊት ምሳሌያዊት ናት። አማናዊት ደብረ ሲና አማናዊት ኪዳን ያለባት እመቤታችን ንጽሕት ናትና ያንን ያስረዳ ዘንድ ነው ይህን የተናገረለት። ከዚያም አስቀድሞ እነ ሙሴ የሚናገሩት የነበረው ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ታቦቱን አብጅ በውስጥ በአፋ በወርቅ ለብጠው ይህን ይናገር ነበር። ምን ማለት ነው? ከእንጨቱ ስራው ማለቱ እመቤታችን ምድራዊት መሆኗን መናገር ነው፣ ሰው መሆኗን መናገር ነው። በውስጥ በአፋ በወርቅ ለብጠው ማለቱ ግን አፋዊም ውሳጣዊም ንጽሕናዋ አፋዊም ውሳጣዊም ቅድስናዋ የሚነገርላት ስለሆነች ነው፣ ፍጽምት ስለሆነች ነው።
ታዲያ በፍጹም ቅድስናና በፍጹም ንጽህና ነውር ነቀፋ ሳይኖርባት ጥንተ በደል የውርስ ኃጢአት ሳይልፍባት እመቤታችን ተወልዳለች። ለምን? የዓለም ዘር ስለሆነች ነው። ኢሳይያስ እንዲህ አለ በኢሳይያስ ትንቢት ምዕራፍ 1 ቁጥር 9 ላይ እነሆ ዘርን ባያስቀርን ኖረዋል። ለምን ዘር አላት? አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ሚነሳ ነውና አዳም በስጋውና በነፍሱ እንደበደለ እንዲሁም በስጋውና በነፍሱ ስጋን ነፍስንም ገንዘብ አድርጎ ይክሰው ዘንድ ከንጽሕት ድንግል ማርያም ይነሳ ዘንድ አለውና ዘር ተብላለች። ዘር የሚባል አባር ያልመታው ትር ያልወጋው ያልተበላሸ ዘር ይሆናል። እመቤታችንም ዘር የተባለችው ዳግም የአዳም የሔዋን ንጽሐ ጠባይ በገነት የነበሩት ያ ሕይወት ዳግም ዘር ሆና የተገኘች እርሷ ናት። ሌላ አልነበረም ማለት ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 68 ላይ እንተ ብኪ ተበትከ ማይሰረ ሔዋን ማይመሚ የሔዋን ማሰሪያ የተበጠሰላት እያለ የተናገርላት ለዚያ ነው። ይህም ብቻ አይደለም። እመቤታችን ዳግማዊት ሔዋን የተባለችው ራሱ በገነት ለነበረችው ሔዋን ነው። እመቤታችን ቤዛ ሔዋንም ተብላለች። ከገነት ለወጣችው ሔዋን ነው ቤዛነቷ። ዳግምነቷ ለገነቷ ንጽሐ ጠባይ ላልደፈባት ነውር ነቀፋ ለሌለባት ዕፀ በለስ ላለበላች ባህሪዋን ላልተጎሳቆለባት ለሔዋን ዳግሟ ናት። ከገነት ለወጣችው ሔዋናዊነት ደግሞ ቤዛዋ ናት። ክርስቶስ ከገነት ለወጣው ለአዳም ቤዛው፣ በገነት ለነበረው ለአዳም ዳግም እንደተባለለት ያቺ ዳግም ሔዋን ዳግም ዛሬ አገኘናት። አዲስ ሰማይን፣ አዲስ ምድርን፣ አዲስ ንጽሕት መቅደስን፣ አዲስ ብራናን፣ አዲስ ዓለምን አገኘናት። ሰማይ ኮነ ዓለመ ወዓለምኒ ኮነ ሰማየ ሊቁ ሰማዩ ዓለም ሆነ ዓለምም ሰማይ ሆነ ያለላት የተናገረላት ቅዱስ ሳዊሮስ ዘአንጾኪያ ሰማዩን ዓለም ያደረገች ዓለሙንም ሰማይ ያደረገች ዛሬ አገኘናት ማለት ነው። የእመቤታችን እናትነቷ በረከቷ ረድኤቷ አይለየን። ከበረከተ ልደቷ ያሳትፈን። ወስብሐት ለእግዚአብሔር። ይቆየን።